እስኪ አንድ ጥያቄ ልጠይቃችሁ። ማህበራዊ ሚዲያ ገጻችሁ ላይ ስለናንተ ስራ፣ ቢዝነስ የሚገልጽ ቪዲዮ ፖስት ስታደርጉ ለመጨረሻ ጊዜ ደስተኛ የሆናችሁበት መቼ ነው? ፖስት የምታደርጉት ነገር ቀጣይነት አለው? የናንተ ኦዲየንስስ ያሳትፋል ወይስ ዘመድ፣ ጓደኛ፣ እናንተ ሰራተኞቻችሁ ላይክ ባደረጉት ነገር ብቻ ተቀምጧል? ሰላም፣ ሄለን እባላለሁ። ኮንቴንት ክሬተር፣ ሶሻል ሚዲያ ማናጀር፣ ቪዲዮ ኤዲተር ነኝ። በዚህ ቪዲዮ ትናንሾቹም ይሁን ትላልቆች የንግድ ዘርፎች ለምን ሶሻል ሚዲያ ማናጀር እንደሚያስፈልጋቸው የሚገልጽ ቪዲዮ ይዤ መጥቻለሁ። እስከ መጨረሻ ከኔ ጋር ቆዩ። ሶሻል ሚዲያ ማናጀር ማለት እናንተ በአካል ቢዝነሳችሁን እንደምትንከባከቡት ከስተመር ለማምጣት የምትሯሯጡት፣ ሶሻል ሚዲያ ማናጀር ደግሞ የእናንተን ብራንድ በሶሻል ሚዲያ መገንባት ነው። የእናንተን ቢዝነስ የሚገልጽ ቪዲዮ ለመስራት ስክሪፕት ጽፎ ቪዲዮ ቀርጾ ኤዲት አድርጎ ለአልጎሪዝሙ ህግ ተከትሎ አንተን ቢዝነስ ለብዙ ሰዎችን ያስተዋወቀ ኦዲየንስ ሰብስቦ የኦዲየንስ ጥያቄ መልስ እየመለሰ የቢዝነሳችሁ ሌቭል ከፍ እንዲል ያደርጋል። ቢሆንም ግን እኛ ሀገር ላይ ሶሻል ሚዲያ ማናጀር ማለት የሆነ ቪዲዮ ፖስት ማድረግ ብቻ ይመስላችኋል። እውነታው ግን የእናንተ ቢዝነስ ብራንድ ለብዙ ሺህ ሰዎች፣ ሚሊዮን ሰዎች እያስተዋወቀ ቢዝነሳችሁ እንዲያድግ ማድረግ ነው ስራው። አዲስ ንግድ የጀመራችሁ ሰዎች ካላችሁ ወይም ደግሞ በሶሻል ሚዲያ ፐርሰናል ብራንድ መገንባት የምትፈልጉ ሁሌ ለስራ ዝግጁ ነኝ፣ ዲኤም አድርጉልኝ። የዛሬ ርዕስ ይህንን ይመስል ነበረ። ቀጣይ ደግሞ እንደዚህ አይነት ቪዲዮ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ሰላም ሁኑ።